እንደዚህ አይነት የሽሮ አሰራር ምን እንደሚባል አላቅም፣ ግን ለመጀመሪያ ጊዜ ሞከርኩት ዛሬ። ማስተካከል ምናምን ያለብኝ ነገር ካለ ለመስማት ዝግጁ ነኝ። ምን አይነት አሰራር ነው የተጠቀመችው እቺ ልጅ ብላችሁ እያሰባችሁ ከሆነ ሽንኩርትና ቲማቲሙን ካበሰልኩት በኋላ የፈላ ውሃ ከመክተት ሽሮን ነው መጀመሪያ የከተትኩት። ሽንኩርት ቲማቲምና ቃሪያ ብቻ ነው የተጠቀምኩት። ሽንኩርቱንም ቲማቲሙንም ፈጨዋለሁ። መክተፍ ማድቀቅ ምናምን ደስ የሚለኝ ስራ አይደለም። ወይ የሆነ ጊዜ የቢላ አጠቃቀም ክላስ ወስድ ሊሆን ይችላል። ብቻ አሁን እንዴት ሽሮ እንደሰራሁት ላሳያችሁ። ሽንኩርቱን በዘይት ካበሰልኩት በኋላ ቲማቲም ጨመርኩ። እሱንም ትንሽ አበሰልኩት። ከዛ በኋላ ቀጥታ ሽሮን ነው የጨመርኩት። ይበቃል ብዬ የገመትኩትን ያክል ነው ሽሮ የጨመርኩት። ከዛ በኋላ እያማሰልኩ ትንሽ አበሰልኩት። የፈላ ውሃ ጠብ ጠብ እያደረግኩኝ አቀጠንኩት። የምፈልገው ያክል ቅጥነት ደረሰ ብዬ ሳስብ ከድኜ እንዲንተከተክ ተውኩት። ጨው ጨምሬ ነው እንዲንተከተክ የተውኩት። ሽሮ ለመስራት የሚከብደው ነገር ምን ያክል ሽሮ መጨመር አለብኝ የሚለውን መገመት ነው። ይሄኛው አሰራር ትንሽ እሱን ያቀለዋል፣ ግን ብዙ ማሸት እና ማማሰል ይጠይቃል። ግን ያው ሽሮ ስለሆነ መጣፈጡ የማይቀር ነው።